ጤና ይስጥልኝ ውድና የተከበራችሁ የሄረን ፋሚሊ ቤተሰቦች እንኳን ወደ ሄረን ፋሚሊ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሳታደርጉኝ እንዳታልፉኝ። ይሄ ቻናል እለት በእለት የዶላር ምንዛሬ ስንት ገባ፣ ቀነሰ ወይስ ጨመረ ስብር ዜና ይዞሎት ይቀርባል። በተለይ ለመዳም ቅመሞች ደላላ ምናምን የለም። ይሄን ቻናል ሰብስክራይብ፣ ላይክ ያረጋችሁ የደውል ምልክት የጫናችሁ እናንተ ጋር ቀን በቀን እንዲደርስ ከፈለጋችሁ የደውል መልእክቱን ነክታችሁ እናንተ ጋር ይደርሳል። ዶላር ስንት ገባ፣ ሪያል ስንት ገባ፣ ዩሮ ስንት ገባ፣ ዲናር ስንት ገባ፣ ድራም ስንት ገባ በሚለው ቀን በቀን ይዞሎት ይቀርባል። እንግዲህ ዛሬ ደግሞ ይዘኑላት የቀረም ነው የዶላር ምንዛሬ በኢትዮጵያ ወይም በብላክ ማርኬት ስንት ነው። እስቲ ዛሬ ስንት ገብቷል በሚለው ከዶላር ነው የምንጀምረው። አንድ የአሜሪካን ዶላር ዛሬ ላይ 179 ብር ከ27.68 ሳንቲም ነው። ምንም ከትላንትና ምንም ጭማሬ አላሳይም ማለት ነው። አንድ የዩሮ 207 ብር ከ43 ሳንቲም 87 ሳንቲም ብር ተመንዝሯል ዛሬ ተመልካቾቻችን። አንድ የፈረንሳይ ቺፍ 222 ብር ከ72 ሳንቲም 85 ሳንቲም ተመንዝሯል። እንደውም ወደ ካናዳ ዶላር ስናልፍ የካናዳ ዶላር 127 ብር ከ65 ሳንቲም 15 ሳንቲም ብር ተመንዝሯል። እንደውም አንድ የፈረንሳይ ዶላር 116 ብር ከ43 ከ56 ሳንቲም ተመንዝሯል። እንደውም የኩዌት ዲናር ነው። የኩዌት ዲናር ስናይ አንድ የኩዌት ዲናር 584 ብር ከ14 ሳንቲም 27 ብር ተመንዝሯል ማለት ነው። እንደውም ወደ አረብ ሀገራት ስናልፍ የዱባይ ድራም ስንት ነው ዛሬ? አንድ የዱባይ ድራም 48 ብር ከ80 ሳንቲም 95 ብር ተመንዝሯል። እንደውም ወደ ሳውዲ አረቢያ ስናልፍ አንድ የሳውዲ ሪያል 47 ብር ከ78 83 ብር ተመንዝሯል ማለት ነው። እንደውም አንድ የኳተር ሪያል ስንት ነው? አንድ የኳተር ሪያል 179.27 ብር ከ07 ሳንቲም ተመንዝሯል ማለት ነው። ተመልካቾቻችን ከትላንትና ዛሬ ምንም ጭማሪ አላሳየም ማለት ነው። አንድ የኦማን ሪያል 466 ብር ከ14 ሳንቲም ብር ከ30 ብር ተመንዝሯል ማለት ነው። ተመልካቾቻችን ወደ ጆርዳን ዲናር ስንመለስ የጆርዳን ዲናር 252 ብር ከ54 ሳንቲም 78 ብር ተመንዝሯል ማለት ነው። አድማጮቻችን እንደውም የጆርዳን ዲናር ላይም ምንም ጭማሪ አላሳየም። ከትላንትና ዶላር ረጋ እያለ ይመስለኛል። እንደውም አንድ የእስራኤል ሽክል 454 ብር ከ96 49 ሳንቲም ተመንዝሯል ማለት ነው። አድማጮቻችን ብዙም ጭማሪ አላሳየም የዶላር በብላክ ማርኬት ማለት ነው። ምንም አይልም ብዬ ነው የማስበው። ይሄንን ቀስ እያላችሁ እየሰማችሁ ይሄንን ቀን በቀን እኔ የሚለቀውን የዶላር ምንዛሬ ማየት ከፈለጋችሁ ሁሌም ይሄን ቻናል ሰብስክራይብ፣ ላይክ፣ ኮመንት ያረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። እኔ ታችሁ አበረታቱኝ ማለት ፈልጋለሁ። ዶላር፣ ዩሮ፣ ዲናር፣ ፓውንድ ሁሉ ዲናር፣ ድራም፣ ሪያል ሁሉ ነገር የአረብ ሀገራት ያላችሁ ስንት ገባ ብላችሁ ደላላ ብራችሁ ከሚቆርጥ እዚህ ላይ ዜናችሁን እየሰማችሁ ከዜና ላይ ይሄ ገብተዋል፣ ይሄ ነው እኮ ምንዛሬ ለምን እንዲህ ታረጋለህ ብላችሁ መጠየቅ ትችላላችሁ ማለት ነው። አድማጮቻችን ሁሌ በየዕለቱ የዶላር ምንዛሬ በስብር ዜና ይዞኑለት እንቀርባለን። ከአሁን በኋላ
እናንተ ብቻ አበረታቱኝ ማለት ፈልጋለሁ። ሁላችሁም ኩዌት፣ ዱባይ፣ ሳውዲ፣ ኳተር፣ ሆመን፣ ጆርዳን ሁሉም ሀገር ያላችሁ ካናዳ፣ ኤሮፕ፣ ሳውዝ አፍሪካ ሁላችሁም ይህን ቤጅ በያላችሁበት ሀገር ኢትዮጵያም ይሁን ሰብስክራይብ እያረጋችሁ አበረታቱኝ ማለት ፈልጋለሁ። አዲስ ጀማሪ ነኝ እንግዲህ ከተሳሳትኩ ስህተቴን እንድታስተምሩኝ ፈልጋለሁ። የተሳሳትኩበት ቦታም ደግሞ የለም። እንግዲህ የምንዛሬ ላይ ድንገት ቁጥር ከተሳሳትኩ ቁጥሩን ተሳስተሻል ብላችሁ መጻፍ ትችላላችሁ። አበረታቱኝ ማለት ፈልጋለሁ ቤተሰቦቻችን። ይህንን ቻናል እንግዲህ ይሄ ቻናል የእናንተ ቻናል ነው። እናንተ ሰብስክራይብ ያረጋችሁ ኮመንት እየሰጣችሁኝ እንደውም እናንተ ጋር እንዲደርስ ደውል መልእክቱን ተጭናችሁ ሁሌ በየለቱ ይዞለት የሚቀርበውን የዶላር ምንዛሬ መስማት ከፈለጋችሁ ሁላችሁ ሰብስክራይብ አርጉኝ ማለት ፈልጋለሁ። በድጋሜ ነገ ደግሞ በሌላ ይዘውት እስከምንቀርብ ድረስ ሌላ ይጨምራል ወይስ ይቀንሳል? ነገ የዛሬ ይሄንን ይመስላል። የነገ ደግሞ እንዴት ነው? ዶላር ይቀንስ ይሁን ይጨምር ይሁን አናቅም እና ነገ ሰው ይበለን። እስከ ነገ እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ቸር ወሬ ያሰማን። መልካም ቀን ቤተሰቦቼ፣ ወዳችኋለሁ። አመሰግናለሁ። መልካም ቀን ባይ